ሰላም ጤና አስጠለን የገኔ ማኛ ዩቲዩብ ቻናል ተከታታዮች በመላው ዓለም የምትገኙ ውድ የፕሮግራማችን ተከታታዮች ታዲያ እናንተን ያዝናናሉ ፈገግ ያረጋሉ ቁም ነገር ያስጨብጣሉ የምንላቸውን አጫጭር ጮቶች ጣልጣል አረጋላችኋለሁ ታዲያ እናንተስ ሰብስክራይብ ይደረጋል ሼር ለጓደኛ ላይክ ይደረጋል እንዲሁም ደግሞ ሐሳባችሁን ጣል አድርጉ ይህ ይሻሻል ይለወጥ አንተ እንዳትመጣ ማየት አንፈልግም ይባል አይባል መልካም ቆይታ ይሆንላችሁ ዜና የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን ኢትዮጵያ ቀንድ በማስበቀል ግንባር ቀደም ሀገር ሆነች ለዚህም ስኬት ዋነኛው ምክንያት በየመንግስት መስሪያ ቤቱ ህብረተሰቡ ላይ መስኮት በመጠርቀሙ ነው ተብሏል ድሉን አስመልክቶ በቀጣዩ ወርም የችቦ ቅብብል ስለሚደረግ መስኮቶቹ በድጋሚ ይጠረቀማሉ ወንድ ሆነ ይገለገላል የዓለም የጡት ማጥባት ቀን በመላ ሀገሪቱ በስፋት ተጠብቶ ተከብሮ ዋለ ተክሎ መጥባት ለልማት በሚል መሪ ቃል የተከበረው በዓል ከፍተኛ የመንግስት ባለስልጣናት በበዓሉ ላይ ተገኝተው ከ2 ሰዓት ተኩል እስከ 6 ሰዓት በማውራት የህብረተሰቡን ልብ ሲጠቡ ውለዋል የሰው ልጅ በሙሉ ጡት አለው ያሉት ባለስልጣኑ መጠኑ ግን እንደሚለያይ ጸሐፊያቸው ማየት ይቻላል ምን ማረግ ለልማት ነው ያለው aujourd'hui aussi c'est un autre jour. Le monde part en couille. Non. Le monde part en couille. Qu'est-ce que vous dites? ሁለት ቶቼ ባንዶር ልዩነት ውስጥ ሞተውብኛል እንደማንኛውም ኢትዮጵያዊ እንደሚያዝነው ቤተሰቡ እንደተለየበት አሳልፍ ያለው ከዛም ደግሞ አባቴ ሽማግሌ ነበር እሱም መንከባከብ ነበረብኝ እሱም ብዙ አልቻለም ከአንድ አመት በኋላ ሞተ በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው በ13 አመቷ ነው ማቃት ህፃን ልጅ ሆነ እነሱ ግቢ ውስጥ በየተጫወትኩ ነው ያደግኩት በአንድ ቀን ውስጥ ነው የሞተችብኝ እኔ ደብረ ዘይት ስራ ነበረብኝ እንጀራ ምናምን እየጋገረች ነበር ልብስ ማስጣ ስልክ ደውላ በጣም አሞኛል አለችኝ መጣሁኝ ቤት እዚህ ጋር ያመኛል ባክህ ምን እንደሆነ አላውቅም አለች 12 ሰዓት ላይ ነው የሆነው ሐኪም ቤት ሄድኩኝ ሐኪሞቹ ብዙ ሞከሩልኝ በጣም ብዙ ሁለቱም ኩላሊቷን ቆሞ የኔን አንድ ኩላሊት ለመስጠት ሞክሬ ነበር ብዙ ሞክሬ ነበር አመለጠች የልጅነቴ ናት 27 አመት ነው አብራኝ የኖረችው እኔ እነሱ ግቢ ውስጥ ነው እየተጫወትኩ ያደግኩት አሁንም ድረስ የሷ ዘን አለብኝ ያ 7 አመት ጓደኛዬ ናት ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም ብዙ ሞክረን ነበር የሷ ዘን ከዛት ምስተክራስ 64 ተሳፋሪዎችን ጭኖ ከጎንደር አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በድንገት ገብረ ጉራቻ ከተማ ላይ ሲደርስ አንድ ሰው ጫነ። ሰራልን ከሳቸው እግዚአብሔርን ከሳቸው ታለ
ምን አድርገውት ነው? ምን ሰራ ለቂጡ ዘር ግፈኞች ምን እንደምንሰራቸው ጸዴ ፋውስ ነው የዛሬው እበት ናቲቱ አረሳስተን አገኘናቸው ሁላችንም ላችሁ እግዚአብሔር ቸኮልታ my god ሚክስ አሮና ፍሬሽ መስል ከቦታው ማለቱ ሞኝነቱ በደስታ ለሽም ጊዜ ሲሆን አይቀርም ደሞዝ ገባልሽ ይቀለድብን አለው ፍሌቨርም ስለሆነ መሰለኝ ላም የትኛው እንደምትወዱት ኒኮ እና አምኜ መጠጣት አይዘርጃግ ምንድን ነው እናንተ አታሳፍረኝ እግዚአብሔር ሆይ አገለኛ እግዚአብሔር ችግር የለውም ተማምለን አለ እግዚአብሔር ግን ያስተላል በላሹ አንደረፍ አከታ البنزين غالي عادي جدا جبت لكم احدث تكنولوجيا ليكم يا جماعه بياكل برسيم 95 وما بيحتاجش تغيير زيت يلا يا شقاوة على الدايري بنزين الا من الا عارفينك ከዚህ በላይ ፕራንክ የለም እናቴ ዛሬ የመጣንበት ስራ ሚኪያሙን የሚያውቀው ፕሮሞሽን ሲባ እዚህ ቬሎ ቤት እንዳለ ነው የሚያውቀው እየደወለ ነው ከሷ ጋር እንደሚሰራ ነው እሺ የሚያውቀው ደርሷል እየደወለበት ፕሮሞሽን ሙሽራው ቀይረና ዛሬ ቆይ እንደዚህ ያዝሩ በቃ እንዲህ ፍንድቅ ድቅድቅ ያደረገኝ ስፔሻል ዴንታል ሴንተር ነው። እንዲህ ጥርሷን አሳምራ ባሏን እንድጠብቅ ያደረጋል። እኝ በይላቸው በጣም ጠብቋል። በቃሽ አሁን ፎቶ ነው የምትነሱት። መጀመሪያ ጀምሩ ፕሮሞሽኑ ጀምሩ። ማያ ነው ማያ ቬሎ ቤት ለጥር ሙሽሮች ከ12000 ብር ጀምሮ ፓኬጅ አዘጋጅታለች እና ኑ ትላችኋለች። 12000 ብር ጀምሮ ፓኬጅ አዘጋጅታለች እና መጋባት ወይ እንትን ነው ታለቀ ቋለኝ አንተ አለቀሃለኝ ታችሁ ማጋባት የሚፈልግ ጨረሳችሁ? እልም ያልካያ ያልታወቀብህ ዱርዬ እችላለሁ እኔ ሁሌም እችላለሁ ከዚህ በላይ ፕራንክ የለም። እያያችሁ አትሄዱም እንዴ? ምን ይመሳሰላሉ? ኧረ ዝም በል እባክህ። ጭራሽ ልሰነዝር ድንጋይ ራስ ትላለህ እንዴ? ቢያንስ እሺ ከፍ አድርግልኝ። ቴሌ ፍርዬ በእናትሽ እባክሽን የኔ እናት እባክሽ መረረን እባክሽን 25 ብር ካርድ ሞልተን የለም 50 ብር ካርድ ሞልተን የለም እባክሽን
እባክሽን ቴሌ የኔ ቆንጆ ፍርዬ የኔ ማር እምወድሽ ማከብርሽ እህቴ እባክሽን እንደ ድሮ መልሹ። ያሁኑ በጣም ከባድ ሆኗል። በእናትሽ እንደው በፊት መከሰብ የነበረውን አይነት ሂሳብ እንትን አወሳሰድ ይሁን እባክሽን። እንዴት እናድርግ በእናትሽ? እንደ ሞልተር የለም ወዲያውኑ ዞር ስንል የለም። እንዴ ምን ይሻለናል እንዴ? ኧረ በእናትሽ ፍርዬ በእግዚአብሔር አናሳዝንሽም? እኛም እኮ እህቶችሽ ነን ፍርዬ እባክሽን። የዓመት ፓኬጅ እያለቀስኩ ነው። የዓመት ፓኬጅ በእናትሽ ፍርዬ አገኘች። ቴሌ እኮ ማስታወቂያ ነው። ፍርዬ የኔ ቆንጆ የኔ ማር በእግዚአብሔር እንደው ይሄን ድምጼን በእናትሽ ስሚልኝ እባክሽን። ካርድ ምርር ነው ያለኝ እውነት ኢንተርኔት የለም ሁሉ ነገር ምርር ነው ያለኝ። አይዞሽ ቦርጬ ነው የሚንቀሳቀስ። አሳጠርከው እናትህ። እስቲፎ ወይ ሰርግ ትሰራለህ ወይ? እግዚአብሔር ቀላል ማፋታት ሰርግ ትሰራለህ? ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እንዳለ እንዴ ሙሽራው መጥቶ ያውራኝ እንጂ ከየሰርግ ቤቱ ቡሌ የምታወጡ ህጻናቶች እንዳታወሩ ቀም ማለት እዛ ቀር የራስሽ ጉዳይ እኔስ ምተኛ ኧረ በመድኃኒዓለም እረፉ። Do you have kids? No. I have a couple kids, so I'd rather a man with kids, to be honest. How many kids you got? 7.